እግዚአብሔር በእጃቸው አስይዞ ከፀሐይ መውጫ እስከ መጥለቂያ ድረስ ልኮታል። ስለዚህ ሰው የሚሰራው ሰው የሚለወጠው ሰው የሚገበት ውስጥ ነው። ፍጹም ሰው ጠብቀን አንሄድም። ቤተክርስቲያን ገና የሚሰራ ሰው ነው ያለው። ስለዚህ እኔ የምፈልገው አይነት ሰው ላላገኝ እችላለሁ። እኔ ግን አንተ የምትፈልገው አይነት ሰው ከሆንኩኝ አንተን መለወጥ እችላለሁ። ነገር አንተ የምትፈልገው አይነት ሰው ከሆንኩኝ እኔ ትሁት ከሆንኩኝ ትሁት የሆነን ሰው ማን ይቃወመዋል? በንጽህና የሚኖርን ሰው ማን ሊቃወም ይችላል? ማንም እኮ አይቃወም። የጊዜ ጉዳይ ነው እንጂ ድል ማድረግ አይችልም አይቀርም በፍቅር የምትኖር ከሆነ። ስለዚህ የምንጠብቀው ነገር በእርግጥ እኛስ እየሰጠን ነው ወይ? ቤተክርስቲያን ውስጥ እኔ የምጠብቀው ነገር አለ። አዎ ኦፍኮርስ ቤተክርስቲያን ነው ብዬ ስለማስብ፣ መንፈሳዊ ሰዎች ናቸው ብዬ ስለማስብ የምጠብቀው ነገር አለ። ግን ደግሞ እኔ የምጠብቀውን ያክል ደግሞ ከኔ የሚጠበቅብኛል። እኔ የምፈልገው ነገር ከኔ የሚፈልገውም ነገር አለ። ህይወት ብዬ ነው የምመጣው። ስለዚህ ምናልባት ባህሬ ምቹ ባይሆን ኦኬ፣ እኔ የምፈልገው ህይወት ነው። ከኔ የሚፈልግብኝ ምንድን ነው? ትህትና ሊሆን ይችላል፣ ፍቅርን ሊሆን ይችላል። ምናልባት ከኔ ይልቅ ወንድሜ ይሻላል የሚልን አስተሳሰብ ሊሆን ይችላል ከኔ የሚጠብቀው። ስለዚህ ያንን ማቅረብ የምችል ከሆነ ይህንን የሚቃወም ህግ በምድር ላይ አይኖርም። ይህንንም የሚቃወም ፐርሰናሊቲ ያለው ሰው ካለ የጊዜ ጉዳይ ነው። ይንበረከካል እና ከቤተ ክርስቲያን ለቀሩ በተለያየ ምክንያት ተጎድተው አዝነው ትንሽ ግድ የለም ብቻ የሉን ላሉ ሰዎች አይ ቲንክ የጃርቷ ምሳሌ ጥሩ ይመስለኛል። ቅዝቃዜ ስለማትችል ከተለየች በህይወት መኖር አትችል። ስለዚህ የጋራ ሙቀታቸውን ጠብቀው መወጋጋታቸውን ታግሰው እስከ ተወሰነ ጊዜ ድረስ አብረው ይኖራሉ እና የሚያዋጣን እሱ ነው። በህይወት መኖር ይበልጣል። በህይወት መኖር ይቀድማል። ከዛ የወጋኝ ወንድሜን እባክህ አትውጋኝ ብዬ ብነግረው ማስተካከል ይቻላል እና ለሸሹ ሰዎች ወደ ክርስቶስ ኢየሱስ በደም ወደ መሰረታት ህብረት መመለስ አለባቸው። ወደ ቤተክርስቲያን መመለስ አለባቸው። ዓለም ላይ ያለው እንቅስቃሴ ለብቻ አይቻልም። እዚህ በእግዚአብሔር ጸጋ በመንፈስ ቅዱስ ኃይል በእግዚአብሔር ቃል ታግሶ ዘመንን በእግዚአብሔር ቤት ውስጥ መጨረስ ወደር የማይገኝለት ክብር ነው። ስለዚህ ወደዚህ እንዲመለሱ እኔም በጌታ ፍቅር በእውነት እለምናለሁ። ምክንያቱም ጳውሎስም ብዙ ጊዜ ወደ ህብረት ሰዎችን ይጠራል፣ ወደ ቤተ ክርስቲያን ይጋብዛል። ምክንያቱም እግዚአብሔር እኛን ማግኘት ሲፈልግ የመጀመሪያ በምድር ላይ ያለች አካል ቤተ ክርስቲያን ናት። በቤተ ክርስቲያን በኩል ነው። የቤተ ክርስቲያን ራስ ደግሞ ጌታ ኢየሱስ ክርስቶስ ነው። ስለዚህ በዚያ በኩል ያለው ነገር በሙሉ ወደ አካሉ ወደ ቤተ ክርስቲያን የሚፈሰው እንደዚያ ስለሆነ ሁሉም የአካል ክፍል መባረክ፣ መጠቀም ከራስ በኩል በሚሰጥ ማደግ ስላለበት ተመልሰን ቦታችን ላይ ገብተን በፍጹም ትሕትና በፍቅር በብዙ ትዕግስት ተሸካክመን የእግዚአብሔር መንግስት ወንጌልን እያገለገልን እየተገለገልን እችን በጣም እንደ እንፋሎት የሆነች ዘመናችንን በእግዚአብሔር ቤት ውስጥ መጨረስ አለብን። በጣም ብዙ እድሜ የለን። በጣም ረጅምም ዘመን እንደሚኖር ሰው በጣም ተመክተን ይሄኛውን ለዚህ ይሄን ለዚህ የምንልበትም አይደለም። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብ ዘንድ በቅርብ መጥቶ ይወስደናል። እንደው ጌታ ኢየሱስ ክርስቶስም ደግሞ የሚመጣበት ጊዜ እንኳን ጥቂት ቢያስጠብቀን የእኛ እድሜ ምን ያክል ረጅም ሆኖ ነው ለሌላስ የምናደርገው? ቶሎ ቶሎ በእግዚአብሔር ቤት ውስጥ አገልግለንበት ኖረንበት በንጽህና ተመላልሰንበት ቶሎ አገልግለን መሄድ ነው። እንፋሎት ነው እኮ እድሜ፣ ጤዛ ነው እድሜ፣ ጤዛ ነው እድሜ። ምንም ከእግዚአብሔር ቤት ርቄ ላባክነው የምችለውም አይደለም። ረጅም እኮ አይደለም፣ አጋምሰነዋል ደግሞ ብዙ። ስለዚህ ቶሎ ቶሎ እግዚአብሔር በሰጠን ቶሎ ቶሎ ወደ ህብረት ተመልሰን እየጸለይን እየተጋገዝን አብረን እያመለክን የእግዚአብሔርን ቃል እየተማርን እንደዛ እንዲሆን በእውነት በተለያየ ምክንያት የሸሹ ካሉ እንዲመለሱ በጌታ ፍቅር እኔም እለምናለሁ። ጌታ ይባርክ። እዚሁ አያዥ አንድ ጥያቄ ጠይቀና ከዛ ወደሚቀጥለው እንሄዳለን። በጣም ብዙዎች ብዙ ቦታ በተለይ ደግሞ ወንጌላውን በጣም ብዙ ስራ እየሰራል እና በጣም ብዙዎች ወደዚህ ህብረት እየመጡ ነው። አንዳንዶቹ ወደዚህ ህብረት ልክ እንደመጡ እንዲህ ምንድን ነው በጣም የሆነ ከውጭ ቅዝቃዜ ላይ የነበረ ሰው ልክ ቤቱ ሲገባ እንፋሎት እንደዚህ አድርጎ በሩን መልሶ እንደሚዘጋው ብርግግ ብለው ወደኋላ የተመለሱ አሉ። ተቀብለዋል ጌታን፣ በጌታ ቤት ናቸው ብለን ሳንጨርስ ወዲያው ደግሞ የሆነ ቦታ እናገኛቸው ሰዎች አሉ። በአጠቃላይ ኢትዮጵያ ውስጥ ኦንላይንም እዚህ ላይ በተለያዩ ቤተክርስቲያናት ላይ ጌታን ለሚቀበሉ ወንድሞች እህቶች ቤተክርስቲያን ምን ማድረግ አለባት? ኢሚዲየት ተግባሯ
ምን መሆን አለበት? እነዛ ሰዎች በተመለከተ ብለህ ትመክረናል? ምንድነው ቤተ ክርስቲያን ምን ማድረግ አለባት? እሱ አንድ ነገር ነው። ቀጥሎ እነሱ ምን ማድረግ አለባቸው የሚለው ነገር ደግሞ አለ። ቤተ ክርስቲያን ማንኛውንም ሰው በምንም አይነት መንገድ ልዩነት ሳይፈጠር ማንኛውንም ሰው ቤተ ክርስቲያን በፍቅር መቀበል አለባት። ምክንያቱም ሁላችንንም ጌታችን መድኃኒታችን ኢየሱስ ክርስቶስ በፍቅር ነው የተቀበለን። ወንበዴውን፣ ወንጀለኛውን፣ ኃጢአተኛውን በተለያየ አይነት ኃጢአትና አመፅ ውስጥ የነበረውን ሰው እጁን ዘርግቶ ነው የተቀበለው። ህይወቱን ከፍሎ ነው የተቀበለው። ስለዚህ ማንኛውንም ሰው ቤቱ የእግዚአብሔር ስለሆነ ቤተ ክርስቲያንንም የመሰረታት ጌታ ኢየሱስ ክርስቶስ በደሙ ስለሆነ የመሰረታት፣ እላዩ ላይ ስለሆነ የመሰረታት ይሄ ቤት በመሰረታዊነት የእግዚአብሔር ስለሆነ ሁላችንም ተጠርተን የመጣንበት ቤት ነው። የዚህ ቤት ባለቤት አይደለንም። የቤቱ ባለቤት እሱ ነው። ሁላችንንም እሱ ነው የጠራን። ሁሉም እንግዳ ነው። እሱ ነው የቤቱ ባለቤት። ስለዚህ ባለቤቱ ሲጠራ እኛን በተቀበለበት መንገድ የሚመጡ ሰዎችንም መቀበል አለብን። በፍቅር መቀበል አለብን። በጣም ጤነኛ በሆነ አይነት ሞቲቭ፣ በጣም ንጹህ በሆነ መነሻ ሀሳብ በፍቅር ለማገልገል፣ ለማስተማር፣ እውነተኛና ጤነኛውን መንገድ ለማሳየት ቤተክርስቲያን ሁሉንም ሰው በእኩል አይነት አይን መቀበል አለባት ብዬ አምናለሁ። እንደዛም እንደሆነ በጣም ተስፋ አደርጋለሁ። ከዛ ቀጥሎ ደግሞ እንግዲህ የሚመጡ ወንድሞቻችንና እህቶቻችንን ምናልባት እንግዲህ ልል የምችለው ነገር ቢኖር በተለያየ አይነት ድካም ውስጥ ሆኖ ሰው ወደ እግዚአብሔር ቤት ይመጣል። በተለያየ አይነት ድካም ውስጥ የባህሪ ለውጥ ምናልባት በጣም ቅጽበታዊ በሆነ መንገድ ላይመጣ ይችላል። ጌታ ኢየሱስ ክርስቶስን ሰው የህይወቱ ጌታና ዳኛ አድርጎ ሲቀበል የባህሪ ለውጥ ወዲያው ላይመጣ ይችላል። የባህሪ ለውጥ በእግዚአብሔር ቃል እውነት እየተማርን እየተሰራን የሚመጣ ስለሆነ እውነትን ደግሞ በፍቅር ከቤተ ክርስቲያን ዘንድ ስንቀበል የምንመለስ ሰዎች በጣም ወስነን መምጣት አለብን። ጨክነን መምጣት አለብን። እግዚአብሔር በረዳን መጠን ደግሞ እኛም ቆራጦች ሆነን ደግሞ መምጣት አለብን። ምክንያቱም ይህ ህይወት ነው። የሆነ ቀን ጀምረነው የሆነ ቀን ደግሞ ሰለቸኝ የምንለው አይደለም እኮ። ይህ ህይወት ነው። ንግድ አይደለም፣ ስራ አይደለም። አልተሳካም በዚህ በኩል ልሞክረው የሚባል ነገር አይደለም። ይህ የዘላለም ህይወት ነው። ስለዚህ በጣም ከኢሞሽን አልፈን ወደ ኮንቪክሽን፣ ወደ ውሳኔ፣ ወደ አቋም መምጣት አለብን። እንደዛ ሲሆን በእውነት የሚፈሰው የእግዚአብሔር ጸጋ ዓለማዊ ምኞትና ኃጢአተኝነትን ያስክዳል። ቲቶ ምዕራፍ 2 ቁጥር 11 ላይ የሚነግረን ምንድነው? ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል ይልና ይህም ጸጋ ዓለማዊ ምኞትና ኃጢአተኝነትን ክደን የተባረከውን ተስፋችንን የአምላካችንና የአዳኛችንን የኢየሱስ ክርስቶስን የጌታችንን የኢየሱስ ክርስቶስን ክብር መገለጥ እየተጠባበቅን ራሳችንን በመግዛት በጽድቅ እግዚአብሔርንም በመምሰል በአሁን ዘመን እንድንኖር ያስተምረናል ይላል። ስለዚህ እኔ ራሴን ስሰጥ ሰዎችን ሁሉ ለማዳን የተገለጠ የእግዚአብሔር ጸጋ አለ። በክርስቶስ ኢየሱስ የተገለጠ የእግዚአብሔር ጸጋ አለ። ዓለማዊ ምኞትና ኃጢአተኝነትን ያስክደኛል ማለት ነው። እኔ ግን ራሴን ማቅረብ አለብኝ። እኔ ግን መወሰንም ደግሞ አለብኝ። የእግዚአብሔር ጸጋ አለ ተብሎ እንደተፈለገ አይኖርም። እኔ መወሰን አለብኝ። ጸጋው አለ ምን ችግር አለ ተብሎ እንደተፈለገ አይኖርም። በፍጹም እንደዚህ አይነት ወንጌልም እንደዚህ አይነት ትምህርትም የለም። ስለዚህ እኛ የምንመጣ ሰዎች ደግሞ ይህንን ወስነን መምጣት አለብን። በቃ ይሄ ህይወት ነው። ይሄ ከእግዚአብሔር ጋር የሚኖር ህይወት ነው። ለሰው ከቅዱሱ አምላክ ጋር የሚኖር ህይወት ነው። በክርስቶስ ኢየሱስ ደም እግዚአብሔር እንድንረጭ ካደረገ፣ በመንፈስ ቅዱስ ከቀደሰን፣ እግዚአብሔር አስቀድሞ ባወቀው በዚያ መንገድ ደግሞ ከጠራን፣ ከኛ ደግሞ የሚጠበቀው ከቀደመው ከከንቱ ኑሯችሁ አይደለም የሚለው፣ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ ተመልሳችሁ እኮ ነው የሚለው። እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ተጽፏል ይላል። ስለዚህ ያንን ከንቱ ኑሮ ደግሞ መተው አለብን እኛ ደግሞ ስንመጣ እንጂ ሁሉንም ነገር መተን ከዛ እንደገና ምልስ ማለት
በጣም አግባብ የለውም። ቤተክርስቲያንም ደግሞ ማንኛውንም ሰው ተቀብላ ጤናማና ትክክለኛ የሆነውን የእግዚአብሔር ቃል እውነት እያስተማረች መጠበቅ አለባት ብዬ ይህንን እመክራለሁ። ለተለያዩ አብያተ ክርስቲያናትም ደግሞ እኛም ብንሆን ቀጥሎ ደግሞ ለሚመጡም እህቶችና ወንድሞች በጣም ብዙ ሰው በእግዚአብሔር እርዳታ በጣም ብዙ ሰው ወደዚህ ብርሃን ፊቱንም ዞር ስለሚያደርግ ይህም ደግሞ የመጨረሻውም ዘመን ስለሆነ ከፀሐይ መውጫ እስከ መጥለቂያ ድረስ ወንጌል ተሰብኮ እግዚአብሔር በልጁ በክርስቶስ ኢየሱስ ዓለምን የመጠቅለል ፕሮግራሙን ወደ ዳር የሚያመጣበት ወቅት ስለሆነ ምንም ጥያቄ የለውም። በተለያየ አጋጣሚ ሰዎች የእግዚአብሔር ቃል እውነትን ይሰማሉ፣ ልባቸውን ደግሞ ለዚህ እውነት ያዘጋጃሉ፣ ምላሽ ይሰጣሉ። ስለዚህ ቤተክርስቲያን ልቧን አስፍታ እኛ በዳንበት አይነት መንገድ ሌሎችም ደግሞ ሲመጡ እነሱን ተቀብለን የሚመጡትም ሰዎች ደግሞ በጣም ጠንካራ በሆነ አይነት ውሳኔ እንዲመጡ ይሄንን መልእክት አስተላልፋለሁ። ጌታ የተባረከ ይሁን። በጣም ቆንጆ ጊዜ እያሳለፍን ነው። እዚህ ያላችሁ ቅዱሳን ሁላችሁም ኮፒ ሊንኩን 50 ሺህ ታስገባላችሁ ቤት ተስፋ አደርጋለሁ። ኮሜንቱን ዘጋውና ኮፒ ሊንኩን በአንድ 50 ሺህ ታስገባላችሁ። ከዛ በኋላ ኮሜንት ቦክሳችን እንከፍታለን። ወደ እግዚአብሔር ቃል ከማለፋችን በፊት የቤተክርስቲያኒቱን መደበኛ ፕሮግራም ደግሜ ላስታውሳችሁ። ኤቨርላስቲንግ ክራይስት ኢንተርናሽናል ቤተክርስቲያን ከኤድና ሞል ወደ ጎላጉል በሚወስደው መንገድ አዲሱ ስቴዲየም አዲስ አበባ ፊት ለፊት ባለው አቢሲኒያ ባንክ 100 ሜትር ገባ እንዳላችሁ በስተቀኝ ነው የምታገኙት። ሰኞ መንፈስ ቅዱስ ተከታታይ ትምህርት አለ። ማክሰኞ ጠዋት ማለዳ ደግሞ የጸሎት ፕሮግራም አለ። ሮብ የተወዳጁን ዕብራውያንን ደብዳቤ ጀምረናል። 5ኛ ሳምንት ላይ ነው የምንገኘው። በቀጣይ ሮብም ሁላችሁ የምትችሉ ከ10 ሰዓት ተኩል ጀምሮ ፕሮግራም ስለሚጀምር ቤተክርስቲያኒቱ መታችሁ መታደም ትችላላችሁ። ወንጌል መስማት ትችላላችሁ ማለት ነው። ሐሙስ ማለዳ የጸሎት ፕሮግራም አለን። አርብ ነው ክፍት ቀን። እሱን አምጥተን እንግዲህ አርብም ፕሮግራም የሚኖርበትን ጊዜ እናመቻቻለን። ቅዳሜ ወጣቶች ፕሮግራም አለ። እሑድ ደግሞ መደበኛ የቤተክርስቲያኒቱ የአምልኮ የጸሎትና የቃል ጊዜ አለን። የቤተሰብም ጊዜ ነው የሚሆነው። ልጆቻችሁን ይዛችሁ መምጣት ትችላላችሁ። እግዚአብሔር የባረካቸው የልጆች አስተማሪዎች ስላሉ ልጆቻችሁን በቤተክርስቲያን ማስተማር፣ በቤተክርስቲያን ማሳደግ ጥሩ ነው። ከሰኞ እስከ ዓርብ ያው በውጭው ስለሚውሉ ከእናንተም ስለማታገኟቸው የውጭውን ትምህርት የተማሩ ስለሚውሉ ደግሞ እሑድን ቤተክርስቲያን መጥተው ደግሞ በመንፈሳዊ ዓለምም የተቃኙ የእግዚአብሔርንም እያወቁ ከልጅነታቸው እንዲያድጉ ጭምር ቤተክርስቲያን ልጆቻችሁን ይዛችሁ ነው ወደ በጣም ሁላችሁም በጉጉት ወደምጠብቁት እኔም በጣም ወደምወደው ሁላችሁም ወደምትወዱት ወደ እግዚአብሔር ሀሳብ እናልፋለን። ዛሬ መንፈስ ቅዱስ በወንድማችን በነቢይ ጥሌ አማካኝነት የሚነግረን የዘላለም እውነት ይኖራል። እንግዲህ ሁላችሁም በያላችሁበት ሆናችሁ በጥሞና የእግዚአብሔርን ቃል እንደምትሰሙ ተስፋ አደርጋለሁ። ኮሜንቱን ዘጋውና እናንተ በፍጥነት ይህንን ቪዲዮ ኮፒ ሊንኩን 50 ሺህ ታስገባላችሁ ማለት ነው። ከዛ በኋላ ኮሜንቱን ከፍታለሁ፣ ወንጌል እንሰማለን ማለት ነው። ባላችሁበት ሁላችሁም ሆናችሁ ሪካርድ የምታደርጉ ሪካርድ አድርጉ። ወንጌል ስለሆነ ማስታወሻ የምትይዙ ማስታወሻ ያዙ፣ የምትጽፉ ጻፉ። ባላችሁበት ቦታ ቢመችም በማይመችም ቦታ ሆናችሁ ኤርፎን ያደረጋችሁ መኪና እየነዳችሁ ያላችሁ በተለያዩ ዓለም አቅጣጫ የምትገኙ በአውሮፓ፣ በአሜሪካ፣ በአውስትራሊያ፣ በካናዳ፣ በአረብ ሀገራት በሁሉ የምትገኙ ስራ ቦታ ያላችሁ ሁላችሁም ይህንን ወንጌል የእግዚአብሔርን ቃል እንድትሰሙ በእግዚአብሔር በጌታ ፍቅር ጥሬን አስተላልፋለሁ። ተባረኩ። ወንጌል እንሰማለን። እሺ፣ እግዚአብሔር ይባርካችሁ ልል እወዳለሁ። ከጌታ ቃል አብረን እናነብና ከዛ ጥቂት ደቂቃ ብቻ የጌታን ቃል ተናግሬ ከዛ እኔም ጨርሳለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ምናልባት የማንበብ እንትኑ ያላችሁ ሰዎች ባላችሁበት ስፍራ ላይ የዘጸአት መጽሐፍ ላይ የኦሪት ዘጸአት መጽሐፍ ላይ ምዕራፍ 12 ላይ የጌታን ቃል አብረን እናነባለን። የኦሪት ዘጸአት ምዕራፍ 12 ላይ ከቁጥር 21 ጀምሮ ያለ የጌታ ቃል ክፍል በጌታ በኢየሱስ ክርስቶስ ስም አነባለሁ። የእግዚአብሔርም ቃል እንደዚህ ይላል። ኦሪት ዘጸአት ምዕራፍ 12 ከቁጥር 21 ጀምሮ ከዚያም ሙሴ የእስራኤልን ሕዝብ አለቆች በሙሉ አስጠርቶ እንዲህ አላቸው፣ ቶሎ ሄዳችሁ ለየቤተሰቦቻችሁ የሚሆን ጠቦት መርጣችሁ የፋሲካን በግ ረዱ። ከዚያም ጭብጥ የሂሶጵ ቅጠል በመውሰድ በሳህን ውስጥ ካለው ደም ነክራችሁ የየቤቶቻችሁን ጉበንና ግራ ቀኝ መቃኑን ቀቡ። ከእናንተ አንድ